ሁሉም ሰው ስለ ኢራን እና ስለ እስራኤል ጦርነት እያወራ ነው። ነገር ግን በዚህ ጦርነት ትልቅ ለውጥም ተጽዕኖም ያደሩ ስላሉ ስለ ፋይተር ጀት ፓይለቶች እያወራ አይደለም። በተለይ እስራኤል የምትፈጽማቸው ጥቃቶች ሙሉ በሙሉ በሚባል ደረጃ በፋይተር ጀት ነው። እንደምታውቁት አንድ ሀገር በጣም ጠንካራ ሀገር ነች የምትባለው ኤርፎርሷ በጣም የተደራጀ ሲሆን ነው። ለምሳሌ አሜሪካን በጣም ትልቅ ሀገር ነች፣ በጦርነት አይበገሬ ነች የምንላት ለምንድን ነው? በጣም ኤርፎርሷ በጣም ጠንካራ ስለሆነ ነው። ኤርፎርሷ ደግሞ ጠንካራ እንዲሆን ብቁ የሆኑ የኤርፎርስ ፓይለቶችን ማሰልጠን አለባት ማለት ነው። እነዛ ፓይለቶች ደግሞ የሚመረጡት በጣም በከባድ ሁኔታ ነው። ለምሳሌ አንድ ሰው ፊዚካሊ ብቁ ስለሆነ ብቻ ፋይተር ጀት ፓይለት መሆን ይችላል ማለት አይደለም፣ ወይ ደግሞ ስለተማረ የተለያየ እውቀቶች ስላሉት አይደለም። ነገር ግን ሜንታሊም ጠንካራ መሆን አለበት፣ ውሳኔ ሰጪ መሆን አለበት፣ ክሪቲካል ቲንከር መሆን አለበት። ብዙ ነገሮች ታይቶ ነው ማለት ነው እዛ ዘርፍ ላይ የሚያስገቡት። ስለዚህ ከባድ የሚባል የስራ ዘርፍ ነው። ለምሳሌ ለአንድ ሀገር ውድቀትም ማሸነፍን በጦርነት ውስጥ ምክንያት ሊሆን ስለሚችል ማለት ነው። እነዚህ ፓይለቶች ለምሳሌ በዶግ ፋይቲንግ ሊሆን ይችላል፣ በተለያዩ በሚገጥሟቸው የአየር ላይ ውጊያዎችም ሊሆን ይችላል፣ የተለያየ ነገሮች ላይ ውጤታማና ብቁ መሆን አለባቸው። ለምሳሌ እርስ በርስ ራሱ ኤርክራፍት ሊጋጠሙ ይችላሉ። ሚሳይል ሊተኮስባቸው ይችላል። ከዛ ሚሳይል እንዴት አድርገው መሸሽ እንዳለባቸው ራዳር ሪዲንጋቸው ብዙ ነገሮች ይታያሉ። በዛ ሁሉ ነገር ብቁ መሆን አለባቸው ማለት ነው። ጂ ፎርስ የሚባል አለ። ለምሳሌ 9 ጊዜ ከግራቪቲ ፎርስ ከእርዝ ግራቪቲ የሚበልጥ ፎርስ በዛ ይፈተናሉ። በዛ ተፈትነው ማለፍ አለባቸው ማለት ነው። ኮንሺየስ መሆን አለባቸው። እንደነ ኤፍ22 ራፕተር የመሳሰሉ ፕሌኖች እስከ 2.25 ማክ ድምፅ ፍጥነት ድረስ መሄድ ይችላሉ። ስለዚህ በእነዚህ ሁኔታዎች ውስጥ ኮንሺየስ ሆኖ ለመብረር ነው የሚሰለጥኑት። እነዚህ ሁሉ ነገሮች ሳይተው ነው ማለት ነው እንትን የሚያልፉት። ለምሳሌ ብዙ የኮሜርሻል ወይም ደግሞ ፕራይቬት ፓይለቶች የሚሰለጥኑት ለማብረር ብቻ ነው፣ ጀስት ኤርክራፍቱን ለማብረር ነው። እነዚህ ሰዎች ግን ኤርክራፍቱን እያበረሩ አዘ ሴም ታይም ደግሞ ለመዋጋትም ጭምር ነው ማለት ነው። ስለዚህ በጣም ከባድ የሚባል የስራ ዘርፍ ነው። ያው እንደምታውቁት ለብዙ ሀገሮች መውደቅም መነሳትም ደግሞ ኤርፎርሳቸው ወሳኝነት አለው ማለት ነው። ይሄን ለማለት ነው። ፎሎ እያደረጋችሁኝ ይመቻችሁ።